ሰላም ጓደኞቼ ዛሬ የማሳያችሁ ከሊነክስ ዊንዶው ላይ እንዴት ነው የምንጭነው የሚለውን ነው። ማይክሮሶፍት ስቶር እንከፍታለን። በመጀመሪያ ማይክሮሶፍት ስቶር ከከፈትን በኋላ ሰርች ቦክሳችን ላይ እንሄድና ካሊ ሊነክስ ብለን ሰርች እናደርጋለን። ወይንም ደግሞ ካሊ ብለን ስንጽፍ ታች ሊስት ይሆንልናል። ሄደን እሱ ክሊክ እናደርጋለን። በመቀጠልም ጌት ወይንም ኢንስቶል እንለዋለን። በዚህ መልኩ ወደ ኮምፒውተራችን ኢንስቶል ይሆናል ማለት ነው። ሲጨርስ ኦፕን እንለዋለን። ኦፕን ስንለው የሚፈጅ ደቂቃ አለ። እሱን ሁላ ከታርግቸው ነው። አሁን ዩዘርኔም የሚጠይቀኝ ነው። ዩዘርኔምን ፕሮግራሚንግ ብየዋለሁ። ዩዘርኔም ስላችሁ ካሊ ሊነክሱ የሚጠራበት ስም ማለት ነው። ፕሮግራሚንግ ብየዋለሁ። በመቀጠል ፓስወርድ ይጠይቀኛል። ፓስወርድ እናስገባለሁ። ደግሞ ለፓስወርድ በዚህ መልኩ ካሊ ሊነክስ ጭኛለሁ ማለት ነው። ሌሎች ሶፍትዌሮችን ወይንም አስፈላጊ ነገሮችን ካሊ ሊነክስ መጫን ከፈለግን ደግሞ ከዛ በፊት እናደርጋለን። sudo apt update እንለዋለን። sudo apt update እንለዋለን። በፓስወርድ ይጠይቀኛል። ፓስወርድ እናስገባለሁ። ከዚህ በኋላ አፕዴት ነው ያደርግልኛል ማለት ነው። እንደምትመለከቱት አፕዴት እያደረገ ነው። አፕዴት አድርግቶ ሲጨርስ ደግሞ አፕግሬድ እናደርገዋለን። sudo apt አፕግሬድ sudo apt አፕግሬድ ብለን እንጽፋለን። ከቻላችሁ አፕግሬድ ብላችሁ ስፔስ አድርጋችሁ ማይነስ ዋይ ብትሉት to continue ዋይ ምናምን የሚለው ነገር እንዳይጠይቃችሁ ማድረግ ትችላላችሁ። yes እንለዋለን። yes which means ዋይ ማለት ነው። በዚህ መልኩ እንደዚህ ዳውንሎድ ያደርግልናል። ትንሽ ደቂቃዎች ይፈጅባችኋል። ሰላችሁ ልክ እንደዚህ ከጫነ በኋላ አስፈላጊ ቱልሶች አሉ። sudo apt install xrdp -y ብለን እንጭናለን። ይሄ ለምንድን ይጠቅመን? ካሊ ሊነክስ ራን ለማድረግ የሚጠቅመን አንድ ኮማንድ ነው። እንደዚህ ኢንስቶል እያደረገ ቋንቋ ያስመርጠናል። ቋንቋ እንግሊሽ ብያለሁ እኔ። እናንተ የምትፈልጉትን ቋንቋ መምረጥ ትችላላችሁ። የምትፈልጉትን ቋንቋ መርጣችሁ ኢንተር ትሉታላችሁ። በዚህ መልኩ ዳውንሎድ ያደርግላችኋል። ስትጨርሱ sudo service xrdp ስታርት ትሉታላችሁ። ይጀምራል ማለት ነው። አብራችሁን ስለቆያችሁ ደስ ብሎኛል። አመሰግናለሁ። ቀጣይ እንሰራላችሁ የምትፈልጉት ካለ ኮሜንት አድርጉልኝ። ከዚህ በኋላ ምን እንጭላለን እንዴት ይሆናል የሚለውን አብረን የምናይ ይሆናል። ከእናንተ የሚጠበቀው ፎሎ፣ ላይክ እና ሼር፣ ኮፒ ሊንክ ማድረግ ነው የሚጠበቅባችሁ። መልካም ጊዜ። አመሰግናለሁ። ባባይ